በትግራይ ክልል በከፍተኛ የጦር አመራሮች መካከል እየተፈጠረ የመጣው የአቋም ልዩነት ከጊዜ ወደ ጊዜ እየተባባሰ መምጣቱ ተሰማ። የአፍሪካን ኢንተለጀንስ የተለያዩ ጥናቶችን በመጥቀስ እንደዘገበው በከፍተኛ የአርሚ ደረጃ የተደራጀው የቲዲኤፍ ተብሎ የሚጠራው የታጣቂ ቡድኑ የጦር አባላት እነኚህኑ የአሃዶች ከሚመሩት ከፍተኛ የጦር ጀነራሎች መካከል በከፍተኛ ሁኔታ የልዩነት አድማስ እየሰፋ መምጣቱን ዘግበዋል። የአፍሪካን ኢንተለጀንስ በተለያዩ ወታደራዊ ጉዳዮች ላይ ጥልቅ ምርመራ በመስራት የሚታወቅ ሲሆን አሁናዊ የትግራይ ሁኔታን በከፍተኛ ሁኔታ ዳሷል። በዚህም የቲፒኤልኤፍ ከፍተኛ የጦር አመራሮች መካከል ከፍተኛ የአቋም መለያየትና የጦርነት ጊዜ የሚወጡ አዋጆችና እንዲሁም የጦር ስምሪቶች ላይ ከፍተኛ ጥያቄ ያላቸው አመራሮች ከጊዜ ወደ ጊዜ እየተፈጠሩ መምጣቱን ዘግበዋል። ለአብነትም ባለፈው ሳምንት ከፌዴራል መንግስቱ ጋር በተካሄደው እልህ አስጨራሽ ጦርነት ከፍተኛ ጉዳት ያስተናገደው ቡድኑ ይህንኑ ጉዳይ ጦርነቱ በየትኛው አቅጣጫ ይሁን አይሁን የሚለው በከፍተኛ ሁኔታ እልህ አስጨራሽ በሆነ ክርክር መካከል የጸደቀ ሲሆን ይሄውም የተለያዩ ጀነራሎች በምዕራባዊ የኢትዮጵያ ቀጠና አሁናዊ የሱዳን ጉዳይ ስላለ በምዕራብ በኩል መንግስት ላይ ትንኮሳ ማድረግ አክሳሪ ነው የሚሉ ወታደሮች ሲፈጠሩ፣ በሌላ በኩል በሰሜናዊ የሀገሪቷ ክፍልና እንዲሁም በሰሜን ምስራቅ የሀገሪቷ ክፍል ጥቃቶች ቢሰነዘሩ የተሻለ ውጤታማ ይሆናሉ ሲሉ በአመራሮቹ መካከል ከፍተኛ ውጥረት ተነስቶ ነበር ብለዋል። ይህ ዘገባ ሲያብራራ ከሸረሪና በኩል ይልቅ በአፋር በኩል ጥቃት ቢከፈት የተሻለ አዋጭ ይሆናል የሚሉ ጀነራሎች ለሶስት ተከፍለው ከፍተኛ ክርክር ካደረጉ በኋላ በሱዳን በኩል ያለው አርሚ ሰባን በመተማመን ከስምምነት ላይ ተደርሷል ብለዋል። ይሁንና የፌዴራል መንግስቱ ከፍተኛ የሆነ ዝግጅት በአካባቢው በመኖሩ ምክንያት በከፍተኛ ሁኔታ ቡድኑ ላይ ማቴሪያላዊና የሰው ኃይል ጉዳት ደርሶበታል ብለዋል። በዚህም ከጦርነቱ በኋላ ቁጭ ብሎ የገመገመው የህወሓት የጦር ቡድን በከፍተኛ የሀሳብ ልዩነት ጉዳዩ ላይ ባለመስማማት ተበትኗል ብለዋል። ይሄውም የከፍተኛ የፖለቲካ አመራሩና የጦር አመራሩ የወሰነው ውሳኔ ግማሾቹ በምስራቅ በኩል በአፋር ቀጠና ጥቃት ቢሰነዘር ያሉት አመራሮች እውነትም ከጥቃቱ በኋላ በከፍተኛ ሁኔታ ወታደር መጎዳቱ ይህ ጉዳይ ውሳኔው ትክክል እንዳልሆነ ማሳያ ነው ሲሉ መከራከሪያቸውን አጉልተዋል ብለዋል። ይሁንና ከዚህ ሰዓት በኋላ ከስብሰባው መጠናቀቅ ተከትሎ በዚህ ጉዳይ ክርክር ያነሱ የጦር አመራሮች እርምጃ እንደተወሰደባቸውና ግማሾቹ እስር ቤት እንደገቡ ሌላው ከኃላፊነቱ መነሳቱን በዘገባዎቻችን አረጋግጠናል ብለዋል። የአፍሪካን ኢንተለጀንስ በዘገባውን በማስፋት እንደገለጸው ከኤርትራ በኩል እየተሰጠው ያለው ድጋፍ ከፍተኛ መሆኑና የኤርትራ ጀነራሎች በሰልፍ በምዕራብ የትግራይ በኩል ወደ ሀገሪቷ ክልል ጥሰው መግባታቸውንና በተለያዩ የአማራ ክልል አካባቢዎች ላይ ወታደራዊ ስምሪት እንደወሰዱ ገልጿል። የኤርትራ ሰራዊት በትግራይ ክልል አካባቢ ወደ ትግራይ ክልል ዘልቀው ሲገቡ የሚያሳይ ምስል በማሰራጨት እነኚህ ጀነራሎች አሁን ላይ ክፍፍል የገጠመውን የህወሓት የሰራዊት ክንፉን ለማጠናከር ታስቦ በፕሬዝደንት ኢሳያስ እና በደብረጽዮን መካከል በተደረሰው ስምምነት መሰረት ወደ ትግራይ እየገቡ መሆኑን ገልጿል። በዚህም ጦርነት ለመምራት ወደ ትግራይ የገቡት የነኚሁ የኤርትራ ጀነራሎች ወደ አዲግራት ከተማ ሲደርሱ በህዝባዊ ሰልፍና በአጀብ እንደተቀበሏቸው የተጋራውን ምስል በማጋራት ይህን ዘገባ አብራርተዋል። እነኚሁ ጀነራሎች ወደ ትግራይ ከገቡ በኋላ በተለይም የአማራ ክልል አዋሳኝ ወደሆኑ አካባቢዎች በመውረድ የራሳቸውን ስምሪት ወስደው የጦርነት ዝግጅት እያደረጉ ነው ብሏል። በተለይም በራያ ቆቦና በወልቃይት አካባቢ የተሰማሩት እነኚሁ የኤርትራ ጀነራሎች ውጊያውን በመምራትና ልምዳቸውን በማካፈል በኩል ለህወሓት ድጋፍ ይሰጣሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ የአፍሪካ ቀንድ ከመቼውም ጊዜ በዘለለ በከፍተኛ ውጥረት መያዙ ተሰማ። ለኢኮኖሚስት ዛሬ ማለዳውን በአሰራጨው ዘገባ እንዳመለከተው የአፍሪካ ቀንድ ከመቼውም ጊዜ በዘለለ በእጅጉ በከፍተኛ ደረጃ ተወጣጥሯል ብለዋል። የኢኮኖሚስት ዘገባ በዝርዝር ሲያመላክት የኢትዮጵያ፣ የሱዳን፣ የኤርትራና
የጅቡቲ ወቅታዊ ሁኔታውን በጥልቀት ገምግመዋል። በዚህ መሰረት የኢትዮጵያና የሱዳን ተጨባጭ ሁኔታና እንዲሁም የኤርትራና የኢትዮጵያ ተጨባጭ ሁኔታ በዝርዝር በዘገባ ውስጥ ተመላክተዋል። በተለይም የቀንዱ ከፍተኛ ሀገርና በወታደራዊ አቅሟ በእጅጉ ከአፍሪካ ከላቁ 5 ሀገራት መካከል አንደኛዋና ዋነኛዋ የሆነችው የኢትዮጵያ የጦር ሰራዊት አቅምን በመጥቀስ የሰው ብዛትና እንዲሁም ጂኦግራፊያዊ አቀማመጥን ዳሰሳ በማድረግ በዚህ ዘገባ በከፍተኛ ሁኔታ በዝርዝር ተቀምጧል። በዚህ መሰረት በሱዳን ተፋላሚ ጀነራሎች መካከል እየተካሄደ ያለው ጦርነት የኢትዮጵያን ጉዳይ በምን አይነት ሁኔታ ያካትታል ሲል በዚህ ዘገባ ዳሶታል። ለኢኮኖሚስት ዘገባውን ሲያብራራ የሱዳን ተፋላሚ ኃይሎች ጀነራሎች በተለይም አልቡርሃን በግብፅና በነ ሳውዲ አረቢያ በኤርትራ የሚደገፍ ሲሆን የሄሜቲ ወይም ጀነራል ሐምዳን ዳጋሎ በኢትዮጵያና በተባበሩት አረብ ኤምሬቶች ድጋፎችን እንደሚያገኝ በዚህ ዘገባ ውስጥ ተካቷል። በዚህ ሁኔታ የአፍሪካ ቀንድ በተለያየ ሁኔታ እየታመሰ የቆየ ቢሆንም አሁናዊ ሁኔታ ከዚህ በፊት ካስተዋልነው በእጅጉ የላቀ ነው ብሏል። እንደ ዘገባው ከሆነ የኢትዮጵያና የሱዳን ወቅታዊ ሁኔታ ከግብፅ ጋር በአባይ ወንዝ በኩል የሻከረ እንደመሆኑ መጠን አሁን ላይ ግን በሁለቱ ጀነራሎች መካከል የሚካሄደው ጦርነት ሽኩቻዎችን እያበዛ መጥቷል። የሱዳንን ጉዳይ በጥልቀት የገመገመው የዘ ኢኮኖሚስት ዘገባ እንደሚያመለክተው በሱዳን አሁን ላይ በተከሰተው ከፍተኛ ጦርነት ዜጎች ላይ ከፍተኛ ውጥረት ደርሷል ብለዋል። በዚህም የሚሰደዱ ዜጎች ከዕለት ወደ ዕለት ቁጥራቸው እየጨመረ መምጣቱና ሴቶችና ህጻናት ላይ ከፍተኛ የሆነ ጉዳትና አካላዊ ስነልቦናዊ ጉዳቶች እየደረሱ ነው ብለዋል። በዚህም ወደ ኤርትራ፣ ቻድ እና ወደ ተለያዩ የጎረቤት ሀገራት እየተሰደዱ መሆኑን የገለጸው የዘ ኢኮኖሚስት ዘገባ ሁለቱ ተፋላሚ ጀነራሎች መካከል የተካሄደው ጦርነት ከ3 ዓመት የዘለለ ቢሆንም አሁን ላይም የመሻሻልና ወደ እርቅና ስምምነት ላይ ለመድረስ ያለው እድል እጅግ ጠባብ መሆኑን አመልክተዋል። በዚህም የተለያዩ አካላት እጃቸውን ስላስገቡ በሱዳን የቀጠለው ውጥረት በእጅጉ እየከፋ መጥቷል ብለዋል። በሱዳኑ ጀነራል አልቡርሃን እና በኢትዮጵያ የሰሜናዊ ክፍሉን የሚመሩት የህወሓት አመራሮች መካከል የተፈጠረው የወታደራዊ ስምምነት ጉዳይ በእጅጉ የምስራቅ አፍሪካንና የአፍሪካን ቀንድ ከሚያወሳስቡ ፖለቲካዎች ዋነኛው ነው ብለዋል። አልቡርሃንና በነ ደብረጽዮን የሚመራው የህወሓት ክንፍ የፈጠሩት ጥምረት የህወሓት ጦር ሰራዊት በተለይም አርሚ ሰባ የሚባለው ከዳጋሎን ከሚዋጋው የአልቡርሃን ጎን በመሰለፍ ከዳጋሎ ጋር ከፍተኛ ፍልሚያ ውስጥ እንደገባ ይታወቃል። ይህ ጦር በተለያየ ጊዜ የተለያዩ ቁሳቁሶች ከኤርትራ ከሱዳንና እንዲሁም ከሀገር ውስጥ ከቲፒኤልኤፍ ተልኮ የሚጠናከር ጦር ሲሆን ባለፉት ሳምንታት ከፌዴራል መንግስቱ ጋር በተደረገው ለአስጨራሽ ጦርነት ወቅት ከሱዳን የሚመጡለትን መሳሪያ በመጠቀም በኢትዮጵያ የመከላከያ ሰራዊት ላይ ከፍተኛ የሆነ ጥቃት መክፈቱን ይህ ዘገባ አትቷል። የቀንዱን ፖለቲካ ከሚያባብሱ ጉዳዮች አንዱና ዋነኛው ያለው ዘ ኢኮኖሚስት የህወሓትንና የአልቡርሃን መንግስት መጣመር ለኢትዮጵያ የውስጥ ሰላም እጅጉኑ ከፍተኛ ሁኔታ በሆነ ሁኔታ የኢትዮጵያን ሰላም የሚነሳ ነው ብሏል። በሌላ በኩል የኤርትራና አዲሱ የህወሓት አስተላለፍ በአፍሪካ ቀንድ የሚታየውን ፖለቲካ በአዲስ ሁኔታ የሚዘወርበትንና የውጭ ጠላቶች እንዲሁም ከውጭ ኃይሎች ጋራ ለመዘወር የሚያስችል አቋም እንዲያገኝ ያደርጉታል ብለዋል። በዚህም እንደነ ግብፅ አይነቱ ሀገራት ከቲፒኤልኤፍ ጋር በመሰለፍ የኢትዮጵያን የሰሜኑን ክፍል በማወክ መንግስት ላይ ጫና ለማድረግ ይጠቀሙበታል ሲል ይህ ዘገባ አትቷል። በሌላ በኩል የኤርትራና አሁናዊ የሱዳንን ጉዳይ ያተተው ይህ ዘገባ ኢትዮጵያ ላይ ለማበር ሲባል ሁለቱ ከዚህ ቀደም በጎላ ሁኔታ ስምምነት የሌላቸው ሀገራት ግን ደግሞ አሁን የኢትዮጵያ መንግስት ላይ ጫና ለመፍጠር ሲባል ሱዳን እና በአልቡርሃን የሚመራው የጀነራሎቹ ክንፍ ከፍተኛ ጥምረት በመፍጠር ከአስመራ የካርቱም ምልልሳቸው ከጊዜ ወደ ጊዜ እየጨመረ መምጣቱን አትተዋል። ይህ ጉዳይ ተደማምሮ የአፍሪካን ቀንድ ጉዳይ በከፍተኛ ሁኔታ እያጋጋመው ሲመጣ በሌላ በኩል የዳጋሎና የኢትዮጵያ መንግስት ጥምረት ያነሳው ይህ ዘገባ ከተባበሩት አረብ ኤምሬቶች ጋር በመሆን የኢትዮጵያ መንግስት የዳጋሎን ጦር እንደሚደግፍ
የተለያዩ ዘገባዎች ከዚህ በፊት መውጣታቸውን አትቶ ዘግቧል። በተለይም ከዚህ በፊት እነ ሮይተርስ ያወጡትን ዘገባ ያተተው ይህ የኢኮኖሚስት ትንተና የኢትዮጵያ መንግስትና የተባበሩት አረብ ኤምሬቶች በጋራ በመሆን የሐምዳን ዳጋሎን ጦር ይደግፋሉ ሲል አትቷል። ባለፈው ቅዳሜ በመንግስት ኃይሎችና በህወሓት አርሚ ሰባ መካከል የተካሄደውን ጦርነት ለአብነት የጠቀሰው ይህ ዘገባ ከሱዳን መንግስትና እንዲሁም ከኤርትራ የተደረገለትን ድጋፍ በመተማመን በኢትዮጵያ መከላከያ ሰራዊት ላይ ጥቃት ከፍቶ፣ ይሁንና የመከላከያ ሰራዊቱ በከፍተኛ ዝግጅት ላይ ስለነበረ ከፍተኛ ጉዳት በቡድኑ ላይ አድርሷል ብሏል። ይህ ጉዳይ እየተጋጋለ ሲመጣ የአፍሪካን ቀንድ መሳሳብና መንግስት በመንግስት ላይ ጣልቃ በመገባባት የታጣቂ ኃይሎችን ድጋፍ በማግነን በቀንዱ የታጣቂ መፈልፈያ እንዳይሆን ከፍተኛ ስጋት ይኖረኛል ብለዋል። በአፍሪካ ቀንድ ከፍተኛ ተንታኝ የሆኑት ፖለቲከኛው ማርቲን ፕላውት በበኩሉ አሁናዊው የአፍሪካ ቀንድ አስተላለፍ በከፍተኛ ሁኔታ አስጊ ነው ብለዋል። በተለይም የምዕራባውያን ጥቅሞችን በከፍተኛ ሁኔታ የሚጎዳ ነው ያለው ማርቲን ፕላውት ይህ ጉዳይ በተለይም የሱዳንና የኢትዮጵያ አሁናዊ ሁኔታ በእጅጉ ቀንዱን አስከፊ ያደርገዋል ብለዋል። በመጨመርም የኤርትራና የኢትዮጵያ ጉዳይ ከአሁኑ ጊዜ የትኛውም ሰዓት ላይ እንዳሁኑ ከሮ አያቅም ያለው ማርቲን ፕላውት ፖለቲከኞቹ በመቀመጥ በጠረጴዛ ዙሪያ ሆነው ጉዳዮቻቸውን በመፍታት ፕሮክሲ ዋር ለማካሄድ ያሰለፏቸውን ታጣቂዎች አደብ ካላስገዙ በስተቀር በቀንዱ ሰላም የሚባል ነገር አይታሰብም ሲል ሀሳቡን አስቀምጧል።